ልጄ እባክሽን ተረጋጊ የኔ ልጅ እስኪ ተረጋጊና ወደ ቤት እንግባ ተነሺ ማማ እንዴት ነው የምረጋጋው ጥላኝ ጠፋችሁ እኮ እንደህቴ ማያት እኮ ሰው ናት እና አሁን እንደዚህ ያቺ ሞን ምን ሊፈይድ ነው እናቴ እሺ ሄሎ ጉዶነ ጉዶነ ቹቻ ምን ሆነች ቹቻ እኔና አንቺ እያለንላ የሚሰማት ብቸኝነት ጎርታት ሄደች ጥላን ሄደች ሄሉ ጥላን ሄደች ጥላን ጠፋች ነው ያልሽው አዎ ጥላን ጠፋች ሄሉ የቹቻ የለች ቆይ ማማ ወዴት ነው ሄደችው እኔ ምንም የማውቀው ነገር የለም ልጄ ክፍለ ሀገር ዘመዶቼ ጋር ብላ ነው መልእክት አስቀምጣ ሄደችው ቆይ ክፍለ ሀገር የት መቼ ነገረችኝ ቆይ ምን ጉድ ነው ሄሉ የኔ ምንም አላውቅም ቆይ ላንቺ ነገረችሽ እሷ ዘመዶች ያሏት ቦታ አለ እንዴ ኧረ እኔ ምንም አላውቅም ወይኔ ቹቻ ቆይ ምንድን ነው ያደረግሽው እሺ ቆይ ሄደች ይባላል እና በቃ ዝም ነው ምንድነው እሺ ልጆቼ ምን እናድርግ ታዲያ ቢያንስ መናኸሪያ ሄደን ፈልጋት ስንት መናኸሪያ አለ የኔ ልጅ የቱን ብለሽ የቱን ትሄጃለሽ ቤዚ ተከፋፍለንም ቢሆን በየመናኸሪያው መፈለግ አለባት ወይ ልጆቼ እናንተ ሁለት ናችሁ አዲስ አበባ እኮ ያለው መናኸሪያ ብዙ ነው አዎ አይ ትይ እንደውም ሄዱ ያለችው አሪፍ ሀሳብ ነው እንደዛ ብናደርግ ይሻላል ስለዚህ ቤዚ ተነሺ ለነሳሚ ለነዘሊ አስፈላጊን ከሆነ ለነሃና ደውለን ተበታትነን እንፈልጋት እሺ ተነሺ አዎ ሄሉዬ በቃ ጊዜ እናጥፋ ማዘር በቃ እርሶም የሚሰሙት ነገር ካለ አዳሮት እንደውሎ ይንገሩኝ እሺ እሺ እናንተ የምትሰሙት ካለ ደውሉልኝ እደውላለሁ እሺ በሉ ሂዱ ፈጣሪ ይርዳችሁ አረ እናንተ ሰዎች ፍቱኝ ቆይ ምን አርግ ይናገታችሁኝ ትሰማለህ ጎረምሳው ዝም ብትል ይሻላል አለበለዚያ አፍን በፕላስተር አሽጊ ጥፍርን በጉጠት አናክር ምን አረ ዝም እላለሁ ወድጄ እኮ አይደለም ደንግጬ ነው ዝም በሉ ይጃሉ ዝም በል እሺ አንድ ጥያቄ ልጠይቅህ ምንድነው እሱ ማን ያሳገተኝ እሱ ለማወቅ ጥቂት መጠበቅ አፉን አሽገው አፈሪ አረ አላወራም ሄሉ እሺ ቆይ ምንድነው የምናረገው እሺ ቆይ ምንድነው የሚወጣው እንጂ የት ገባች ይባላል እሺ አሁን ያላቀም ቆይ ምን አይነት ነገር ውስጥ ነው የገባን እሺ የሷ ሲሆን ቀስቴ ምን ሆኖ ነው ስልኩ የማይሰራው እኔ እንጃ ዛሬ ምን አለሽ እስካሁን አልደወሉም እስቲ ቆይ ሄሎ ዘሊ ወይ ቤዛ ምን አዲስ ነገር አለ ያልናችሁ ቦታ ሄዳችሁ እንዴ አው ያላችሁ መናዳ ደርሰን ነበር ግን እዚህ የለችም ምን አይነት ነገር ነው በእናትህ ቆይ እሺ ሳሚ ምን ሆኖ ነው ስልኩ የማይሰራው እኛም እኮ ስንደውለት አያነሳም ቆይ አሁን እናንተ ግን የት ናችሁ እኛማ ሰፈር ነን ግራ ገብቶን ቆመናል በቃ ቆይ እሺ ያፎንቋስ እንዴ ቆይ አንተ እሱን እንዴት አወቀው አንተ አንተ ያልጊዜ ታፍጆለ የማን ሄሎ ቤዛ ዳንታ ነኝ ዳንታ ቹቻን አጣችኋት አይደል አዎ ቤዛ ቹቻ ያለችው በእናትሽ በጣም ከፍቶኛል ዳንታኛም እኮ በጣም ጨንቆናል ግን ለዚህ ሁሉ ዋና ምክንያት ጸጋ ናት አይደል ልክ ነህ ዳንታ ከሷ ውጪ ማንም ሊሆን አይችልም እና ቤዛ ምን ይሻላል ቆይ ዘመድ የላትም እንዴ እኛም እኮ እሱ ነው ግራ ይገባን እኛ የምናውቀው ምንም ዘመድ የላት በቃ ካገኛችሁ ደውሉን እኛም ካገኘ ይደውላል እሺ ዳንታ ደሞ ለሳሚ ንገሩትና ፈልጓት እሺ በእናት እሺ ቤዛ ቻው አንተ ልጅ ግን ያማል እንዴ ምንድነው እኔ ስልክ እያወራሁ አይደል ለምን ተቀማኛለህ ያንተ አወራራሳ ችግር ነው እያልክ ጊዜ ትፈጀዋለህ ይውል እንዲ
በቃ አየሁ አይደለ ችግር። አሁን ቶሎ ቶሎ እንሂድ። ይኸውልህ አንተ ግን ቂጦ ነው የሚወጋል ልት ነው ረመመና ጽብቀኝ ቤዚ ዛሊ ምን አለሽ? ሄደናቸው መናኸሪያ ሄደው ነበር ግን አላገኟት። ወይዳ ቆይ ምንድነው የሚሻለን? አላውቅም። ውይ ጸጋ እንደው የስራሽን ይስጥሽ። ቆይ ለቱቻ መጥፋት የጸጋ እጅ አለበት እያልሽ ነው? ኧረ እባክሽ ብቻ አላውቅም ነትኝ እንደ ቤዚ ሙች አላውቅም። እንግዲህ ቀስቴ ሀናን እንዳገታት ጸጋ ኬት እንደሰማች ባይታወቅም ሄዳ ለቹቻ ነግራታለች። ከዛ ደግሞ ቹቻ የጓደኞቼን አይን ማየት አልችልም ብላ ነው የጠፋችሁ። የፈጣሪ አለ። ቆይ ይሄንን ነገር እንዳትነግራት ነግሪያት አልነበር እንዴ? ለምን ነገረቻት? ሄሉ ቆይ ይሄንን ነገር አንቺም ታቂ ነበር ማለት ነው? ምኑን? ቀስቴ ሀናን አግቷት እንደነበረና ጸጋ ደግሞ ሄዳ ለቹቻ ልትነግራት እንደምትችል። አዎ አቅ ነበር። ታዲያ ለምን ዝም አልሽ? እና ቆይ ለምን እንዳትነግራት አልከለከልሻትም ሄሉ? ጸጋ ከቀስቴ ጋር ማይሆንልህ ውስጥ ገብታ ነበረ እና እምልህን ነገር ካላደረክ እነግራታለሁ ምናምን እያለች ያስፈራራችሁ ነበር። ቆይ ምን እንዲያደርግ ፈልጋ ነው? ሁላችሁም በተሰበሰባችሁበት እግሯ ስር ወድቆ እንዲለምናት ጠይቀው ነበር። የምርሽን ነው ሄሉ? ቤዚሙች የምሬን ነው። እናም በዚህ ጉዳይ እየተግባቡ አልነበረ። ታዲያ ቆይ እንደዚህ እልህ እየተጋቡ እንደሆነ ካወቅሽ እንዴት አንቺ አስችሎሽ ዝም አልሽ? በዚህ ፍጥነት ትነግራታለች ብዬ አላሰብኩማ። ወይ ሄሉ ምን እንደማደርግሽ አላውቅም። ሄሎ ኒታ፣ ቤዚ እንዴት ናችሁ? እኛ ጋር ምንም አዲስ ነገር የለም። ቆይ አንቺ ያለሽ መናኸሪያ ሄድሽ እንዴ? አዎ ያለችኝ መናኸሪያ እኮ ሄጄ ነበር ግን ላገኛት አልቻልኩም። ወይዳ ቆይ እሺ ልጅ የትገባች ይባላል? እሺ ምንስ ዋጣት ይባላል? ቆይ ሀኒታ፣ ቆይ ግን ቤዚቾ ለምንድን ነው የቀስቴ ስልክ አልሰራም ያለኝ? እኔ አላውቅም። እኔም እኮ ደጋግሜ እየሞከርኩለት ነው ግን እየሰራልኝ አይደለም። ምን አይነት ጉድ ነው በእናትሽ ሀኒታ፣ እኔ ምንም ሊገባኝ አልቻለም። አንቺ ጸጋ የምትባለው ልጅ ግን ምን አይነት ሰይጣን ናት? ሰይጣን አይገልጻትም እንጂ። ቆይ ደግሞ እኔ ሀና ማን እንደሆንኩ አሳያታለሁ። ሄሎ ጸጋ። ሀኒቾ እንዴት ነሽ? ቆይ ግን አንቺ ልጅ ምንድን ነው ያደረግሽው? ደግሞ ምን አደረግኩ? ቆይ ግን ሄደሽ ለቹቻ ቀስቴ ሀናን አግቷታል ብለሽ የተናገርሽው ለምንድን ነው? አቤት የወሬ ፍጥነቱ! መቼም ይሄንን ያለችሽ ቹቻ መሆን አለባት። ይኸውልሽ ጸጋ፣ ማንም ይሁን ማን አንቺን አይመለከትሽም። አሁን የጠየቅኩሽን ብቻ መልሽልኝ። ምን ነበር የጠየቅሽኝ? ይሄንን ነገር ሄደሽ ለቹቻ መናገር ለምን አስፈለገ ነው እየጠየቅኩሽ ያለሁት። ለሱ አስቤ ነው። ለሱ አስቤ ማለት ደግሞ ምን ማለት ነው? ምክንያቱም ፍቅረኛዬ ነው ብላ የምታስበው ሰው ብር እየተቀበለ ሰው የሚያግተው በዴ ነው። ስለዚህ ነገ የእሷም ህይወት አደጋ ላይ እንዳይወድቅ ለሱ አስቤ ነው የነገርኳት። ኧረ እባክሽ ብቻ እንዳሳቢ አክት እያረግሽ ባልሆነ። አንቺ እንደፈለግሽ መረዳት ትችያለሽ። እኔ ግን እንደ አንድ ጓደኛ ቹቻን ፕሮቴክት ለማድረግ ነው የሞከርኩት። ገባሽ? እባክሽ ወደዛ አታስመስይ። ሴትዮ ክብርሽን ብትጠብቂ ነው የሚሻለው። ካልሆነ ግን ጥሩ አይመጣም። ቆይ ምን ልታመጪ? በእኔ ክፉ ደግ መነጋገር አይመቸኝም። ደህና ሁኚ። እቺ ደግሞ ቆይ ምን አይነት ሰይጣን የሆነች ልጅ ናት በፈጣሪ። ሄሉ ቆይ ግን ህይወታችን ወዴት ነው እያመራ ያለው? ለምንድን ነው በዚህ ልክ ፈተና እየበዛብን ያለው? ቆይ ቤዚ እኔ ምንም ሊገባኝ አልቻለም። እስኪ አስቢው፣ እኛ ሶስታችን እኮ ከጥቂት ወራት በፊት በጣም የምንዋደድ እህትማማቾች ነበረን። ዛሬ ግን ተመልከች፣ ሶስታችንም የለንም፣ ተበታትነናል እኮ። ምን አይነት ሰይጣን እየፈተነን እንደሆነ ግን ሊገባኝ አልቻለም። ለዚህ ሁሉ ነገር ደግሞ ተጠያቂ ያቺ እባብ የሆነች ልጅ ጸጋ ናት። እሷ ምንድነው ማድረግ ያለብን? መሄድ አለብን። ወዴት? እነ ቹቻ ሰፈር። ከዛስ? እዛ አካባቢ ሆነን ቀስቴ መፈለግ ይኖርብናል። ያ ካልሆነ ግን መቼም ቢሆን እሷን አናገኛት። እንደዛ ከሆነ እንሂዳ። እሺ እባክህ ኢንስፔክተር፣ እኔ የምትለው ነገር አላደረኩም። አቶ ቀስቴ፣ እኔ የምጠይቀን ብቻ መልስልኝ። እሺ ምንድነው ጥያቄ? ሀና የምትባል ልጅ ታውቃለህ አታውቅም? ምን መሰለህ ኢንስፔክተር፣ የጠየቅኩህን ብቻ መልስልኝ። አዎ አውቃታለሁ። የት ነው የምታውቃት? የፍቅረኛ ጓደኛ ነች። ፍቅረኛ ስሟ ማን ነው? ቹቹ ትባላለች። እኔ የምለው ከሀና ጋር ተጣልታችሁ ታውቃላችሁ? ኧረ በፍጹም። በፍቅረኛና በሀና መካከል ግጭት አለ? የለም። ታዲያ እንደዛ ከሆነ ለምን ሀናን አገጥካት? እኔ አላገጥኳትም የምልህ ስንቴ ነው? ተረጋጋ።
በኃይል ስለተናገርክ ወንጀሉን አልሰራህም ማለት አይደለም። እሺ ኢንስፔክተር፣ ለምን ታገተች የተባለችው ልጅ ተጠርታ ትጠየቅ? ስለሱ አንተ አትነግረንም። ለጊዜው ማረፊያ ቤት ገብተህ ትቆያለህ። ለምን? ይሄማ ትክክል አይደለም። ትክክለኛውን ነገር እኮ አንተ አትነግረንም። ቆይ እንዴት ባልሰራሁት ወንጀል ታሰራለሁ? ትሰማለህ ቀስቴ፣ ጥቆማ የደረሰን ሰው አግተሃል ተብለን ነው። ይህ በጣም ከባድ ወንጀል ነው። በዛ ላይ ከዚህ በፊት የወንጀል ሪከርድ አለብህ። ስለዚህ ያንተን ጉዳይ በቀላሉ የምናየው አይደለም። እባክህ ኢንስፔክተር ተረዳኝ። እኔ ወንጀሉን አልፈጸምኩም። በዛ ላይ ፍቅረኛ ችግር ውስጥ ነች። ዛሬ ልውጣና ነገ በፈለግከው ሰዓት መምጣት እችላለሁ። እሱ በፍጹም አይሆንም። እሺ ቆይ እስከ መቼ ነው የምታሰረው? እስክናጣራ። ነፃ ከሆንክና ከሳሽ ከሌለ በነፃ ትለቀቃለህ። ወይኔ ቀስቴ። ይልቅ አንድ የመጨረሻ ጥያቄ። ምንድን ነው እሱ? ሀና የምትባሏ ልጅ አድራሻ ልስጠኝ ትችላለህ? ስልኳን ነው? አዎ ስልኳን። ካልሆነ የአባትየው። የእሷ ይኖረኛል። አባቷ ወላልከው ግን ወላጆቿ በሕይወት የሉ። አክስቷ ጋር ነው የምትኖረው። እሺ አክስቷንስ ቢሆን ስጠኝ እስኪ። የእሳችሁ የለኝ። እንዴት ማግኘት እችላለሁ? ከፈለግ ጸጋን ጠይቃት፣ እሷ ታገኝልሃለች። ጸጋ ነው ያልከው? አዎ። አይደለም ያህንን ያክት ስልክ የማንንም ብትላት የምታገኝልህ ሰይጣን ነች። ለማንኛውም አሁን ሂድ፣ ተነስ፣ ቀበቶን ፍታ፣ ወደ ማረፊያ ቤት ትገባለህ። ኮንስታብል ችግር አለ እንዴ? እስካሁን ምንም ችግር የለም። አፉን ያልፈታችሁትም ነበር? ፈትቼው ነበር፣ ግን ልጁ ከመጠን በላይ ላፍላፊ ነው። እና ምን ጠየቀ? አንድ ጥያቄ። ምንድን ነው እሱ? ማን ነው ያገተኝ? እሱን አሁን አብራራለታለሁ። ክፈቱት። ወርደት ወጣ እሺ የኛ ባለሚሽን ስንት ስትፎክር የነበረው ለዚህው አቀመ ነው? አንቺ ያምሻል እንዴ? ቆዴን ገፈሽ አንስተሽው ነበር እኮ። ልክ ነህ። ቆዳህን ያልገፈፍኩ እኔ ጸጋዬ ዋስ ነው ገባ? ህፃኑ ድረስ ብቻ አንቺ እንዳትሆኝ ያሳገሽኝ። አሁን እኔ ያገትኩ። ቆይ ምን አጥፍቼ ነው የምታሳግጂ? ምን እንዳጠፋህማ ልቦና ያውቀዋል። አሁን እጄን ፍችልኝ። ባልፈታ ምን ልትሆን? እጮሃለሁ። ትችላለህ፣ ግን ይደክመሃል። ቆይ ከኔ ምንድነው የምትፈልጊው? እዚህ ያመጣሁ እኔ ካንተ ምንም ፈልግ አይደለም። ታዲያ ምን ፈልገሽ? ልቀጣ። ልቀጣ? አዎ ልቀጣ። ለምንድን ነው የምትቀጪኝ? ምክንያቱም ቀስቴ ከሚባል ወንበዴ ጋር ተመሳጥረ ስለተጫወትክብኝ። እንደዛ እንድጫወትብሽ ያደረገኝ ነገር ምን እንደሆነ አንቺም ታውቂዋለሽ። እሺ እስኪ ንገረኝ። ለሱ አግዘ እኔን መቅረቡ ለምን አስፈለገ? ምክንያቱም አንቺ ተንኮለኛና መሰሪ ስለሆንሽ። አሁን ገባሽ? ሁላችሁም ስለኔ ተንኮለኝነት ትናገራላችሁ። እስኪ አንዳችሁ እንኳን ንገሩኝ፣ የኔ ተንኮል ምኑ ላይ ነው? ያንቺ ተንኮልማ የሰው ህይወትን መበጥበጥሽ፣ ገንዘብ ማፍቀርሽ፣ ለብር ስትይ የሰው ህይወት ላይ መጫወትሽ። ገባሽ? እስኪ ንገረኝ፣ ለብር ሲል የሰው ህይወት ላይ ያልተጫወተ ሰው አለ? ሀብታም ለመሆን የሰዎችን ህይወት የበጠበጡ ስንት ሰዎች የሞሉባት ዓለም ላይ ነው እየኖርክ ያለው። ሊሆን ይችላል። ክፋትን ሰርተው ገንዘብ ከሚያገኙ ሰዎች እንደ አራይቱ እንዳንቺ ከመሆን መሞት ይሻላል። ደግሞ እጠላሻለሁ። እሺ ለምን እንደጠላኸኝ ግን ታውቃለህ? ለምንድን ነው የጠላሁሽ? ቢገባችሁ ሁላችሁም ውስጣችሁ የተደበቀ ስውር ክፋት አለ። ያንን ክፋታችሁን አውጥታችሁ አታሳዩ። እናም ያንን ክፋታችሁን እኔ አውጥቼ ስላሳየኋችሁ እንጂ እኔን የምትጠሉኝ እናንተ ከኔ የተሻለ መልካም ሰዎች ሆናችሁ አይደለም። ገባ? አንቺ ልጅ በእናትሽ ሳትደብቂ ንገሪኝ። ቆይ ስንት ዓመትሽ ነው? ለምን ፈለግከው? ምክንያቱም እያደረግሽ ያለሽው ነገር በእኔ እድሜ ካለች ወጣት ሴት የሚጠበቅ ነገር አይደለም። አየህ፣ የሰውን ማንነት ሳታውቅ መሳፈጥ ነው እዚህ ሁሉ ነገር ውስጥ የከተተ። አሁንማ ሳይሽ የድሮ ድራማ ላይ የማውቀውን ሰውዬ እያስታወሽኝ። ማን ነው እሱ? አንድ የጥንት ድራማ አለ፣ ሰው ለሰው የሚባል። እሱ ላይ ያለውን ሰውዬ ነው ያስታወሽ፣ አስናቀ የሚባለው። ዋው የምር አቡሽ፣ አሁን ጥሩ ሰው አመጣ። አንቺም እኮ ሴቷ አስናቀ ሆንሽብኝ። እመነኝ አቡሽ፣ ሳፈቅር እንጂ ያየኝ ስጠላ በፍጹም አታውቀኝም። እሺ አሁን ፍቺኝ፣ ሳይመሽ መሄድ ይኖርብኛል። ከዛ በፊት ግን አንድ ማድረግ ያለብህ ነገር አለ። ምንድነው ማደርገው? የሀናን አክስት ስልክ ከየትም ደዋውለህ እንድታመጣልኝ እፈልጋለሁ።
ቆይ እሷ እኔ የታውቂያት ነው ማመጣልሽ? ኧረ እባክህ ብቻ ከዚህ ሁሉ ነገር በኋላ እንዳምን ጠብቀህ እንዳይሆን። አረ ጸጋ በእናትሽ እኔ ኬትም ላመጣልሽ አልችልም። ጥሩ እንደዛ ከሆነ እዚሁ ታድራታለህ ማለት ነው። በቃ ደህና ደር። እሺ በቃ እሺ። ኬትም ብዬ አመጣልሻለሁ። እርግጠኛ ነህ? አዎ እርግጠኛ ነኝ። አንቺ ብቻ ስልኬን ስጪኝ። ጥሩ አሁን እሰጣለሁ። ግን የማይሆን ነገር እቀባጥራለሁ ብትል እመነኝ ያበቃልሃል። እመኝኝ የኔ ቆንጆ ምንም አላደርግም። እኔ አንተ ቆንጆ አይደለሁም። ሌላው ደግሞ ከዚህ በኋላ ተሳስተህ ይለን አጠገብ እንዳትደርስ። ምን ትእዛዝ ነው? ወይኔ አቡሻ። አሁን ማለቃቀሱን ተውና እንካ ደውል። በምን እጅ ልቀበልሽ? መጀመሪያ ፍቺኝ። ወይኔ ወጭ ግራ ለቀን የለም ብላ እኮ ነው ማላግኛት እኔማ ዘራፍ አካኪ ዘራፍ። ወይኔ ቦቲ ዱብ ይላል እንደ በረዶ። በልጅነቱ በረሃ ለምዶ አላወቀችኝም። ተቀመጥ። ምንድን ነው የሚያላዝንብኝ? ተቀመጥ። ቆይ እናንተ ግን ለምን እሺ ብላችሁኛ እንሄድላትም? ማንን ነው የምናገኘው? እቺ ጸጋ ተብዬውን ነው ደግሞ። እሷን ምን ልናደርግ ነው የምናገኛት? ወይኔ ያለመተዋወቁ ዋጋዋን ልንሰጣት ነው። አንተ ልጅ ጤነኛ አይደለም? ያመሃል? አዎ ያመኛል። ያገተችው እኮ ወንድሜ ነው። አግኝቼ ዋጋዋን ካልሰጧት እንቅልፍም አልተኛምሽ። አንተ ሰውዬ ብታርፍ ይሻላል። ይኸውልህ ከጸጋ ጋር መነካካት ማለት ከአሜሪካ ጋር እንደመነካካት ነው። እሺ እሷ ማን ሆና ምን አለበት ትናንትና በሰማው ኖሮ። እሺ የኛ ባንዳፍ ብትሰማ ምን ታረግ ነበር? ያገተችው ቦታ ድረስ ሄድላት ነበረ። ምን አለበት አንተንም ብታግት ኖሮ 99 ጊዜ እንድትቅጥቅጥ ታረገና እንደዚህ የሚያደርግ ነገር ይተው ነበር። ታግተኛ መታገት ብርቅ ነው እንዴ? ስማ ስምምነታችን እኮ የእናንተ የሆነ ሁሉ የኔ የሆነ ሁሉ የእናንተ እንደሆነ ነው። እሺ እናማ ቡሽ ታገተ ማለት እኔ ታገትኩ ማለት ነው። አሁን ገባህ? እስኪ ቡቺ ዝም በል እስኪ። ምን አለ ተረጋግቼ ድንጋጤን ባዳመጥበት። ወይኔ በህፃኑ ብቻውንም ድንጋጤ ያለቀቀኝም እያልክ ባልሆነ እንዴት ይለቀኛል? አልለቀቀኝም። ኤዲያ ቆፍጠን በል። ምንድነው አንተ ወንድ ልጅ አይደለ እንዴ? እኛ ወንድሞች እያለን ደግሞ እንዴት ብሎ ድንጋጤ ልብ ውስጥ እንዳይገባሽ። አይዞህ አንተ አትለፍልፍ እስቲ በእናትህ ዝም በል። አንተ ደግሞ በቃ ተረጋጋ። ይሄ ሁሉ ነገር ደግሞ የእናንተ ጥፋት ነው። እሺ እኛ ደግሞ ምን አደረግን? እናንተ ጥላችሁን ባትሄዱ ኖሮ እኔ አልታገትም ነበር። ቆይ የት ሆናችሁ ነው? እኔ ቤቴ ነበርኩ። እሺ ቦቻ አንተ ሴት ነበርክ? እኔማ ተረታይ ጋር ነበርኩ። አያ እኔ ከሞት ፊት ለፊት እጋፍጣለሁ፣ እሱ ከትርተው ሄዶ አፍ ለአፍ ገጥሞ ያወራል። ደግሞ ለዚህ ሁሉ ምክንያት የዚህ ስልክ መገዛት ነው። አንተ ሲጀምር አብረን ነበር እንዴ? ከምን ሆኖ ትርታ ጋር ሄድከው? ደወለችልኝና ሄድኩ። የምርህን ነው? አዎ የምርህን ነው። ቆይ ግን እንዴ ልደውልለት አለች? የኔ ነሽ የሚለውን ሙዚቃ ክሊፕ ሳይው ትዝ አልከኝ ምናምን ብላ ደወለች። አያ ሚኪ እኔ ሞቼ ቢሆን ኖሮ ከትርተው ጎኖ ጭራሽም ቼክ አያደርገኝም ነበር። እኔንም ተረዳኛ። እሺ ችግር የለውም ተረዳን እንበል። ተገናኝታችሁ ምን አወራችሁ? በቃ ክሊፑ ላይ እንዳለው ልጅ ምናምን በሬ ላይ መተዘፈንልኝ አለች። እሺ ከዛ በቃ እጄ ዘፈንኩላት እኮ በቁምጣ። ምን በቁምጣ ብቻ በረባሶ ላርግ ያለው የሚገርም ነገር። አንተ ልጅ የምርህን ነው? አዎ የምሬን ነው። ቆይ እሺ ብር ከየት አመጣ? በአጋጣሚ ስፒዶ ደውሎልኝ ነበር። እሱን ላገኘው ሄድኩና ገዛዛልኝ። ከዛ ሄደን አስነካሁት ነው የምላችሁ። አንተ ልጅ ቆይ ምንድን ነው የሚሻልህ? በቃ ይህ ፍቅር የሚሉት ነገር እኮ ጅል ነው ያደረገ። ጅል ታውቃለህ? እና ታዲያ ለምን ትስቃለህ? ፎንቃ እኮ ነው። አረ እናንተ ልጆች ተውኝ፣ አረ ተውኝ፣ እስኪ ድንጋጤ ላስታምበት ተውኝ። ይሄ ሚኪ እኮ ነው የሚያፈለው። አንተ ዝም በል በቃ። በቃ ቢዝሽ ስቴላችሁ ተረጋጊ። ጸጋና ይሄንም አንድ ላይ ነበር እንደው የኔ ነሽ። ሄሎ በይቤት ቆይ ጸጋና ነገርሻት እንዴ? ኧረ አላነገርኳት እንዴ? ለምን? ምክንያቱም ላናግራት ስለማልፈልግ። ምክንያት ያው ነው ይቆይሽ ባልነገርሽ። እኔ ግን አሁን ብታናግሪያት ደስ ይለኛል። ለምን? ምክንያቱም ያው ስለ ቀስቴ የሆነ ፍንጭ ከሰጠችን ብዬ ነው። ምን አይነት ፍንጭ ማለት? ከሷ ምን ልታገኝ ትችላለሽ? አላውቅም፣ ግን ያው የተጣሉት ከሷ ጋር ብቻ ስለሆነ ምናልባት ከሷ የሆነ ነገር አናጣ። ደውይላት።
ላውድ አድርጊው። እሺ ሄሎ ጸጊ። ሄሎ የኔ ቆንጆ እንዴት ነሽልኝ? አሎ እንዴት ነሽ? አለሁልሽ የኔ ቆንጆ። ምን ነው ሰሞኑን ጣል ጣል አደረግሽኝ? በሰላም ነው? በሰላም ነው። እና የት ሆነሽ ነው? እንገናኝ እንዴ? አሁን አልችልም። ባይሆን የሆነ ነገር ልጠይቅሽ ነበር። ምንድን ነው? ያንን ጉዳይ ለቹቻ ነገርሻት እንዴ? የቱን ጉዳይ? ቀስቴ ሀናን ስላገተበት ጉዳይ ነው። እሱን ነው እንዴ? አዎ ነገርኳት። ብታይ እንዴት እንደተበሳጨች። ጸጊ ቆይ ምንድን ያደረግሽው? ብቻ እየተቆጣሽኝ ባልሆነ። አዎ እየተቆጣሁሽ ነው። ተሄሉ እኔን መቆጣት ባንቺ አያምርም። እሺ ይሁን። ከቀስቴ ጋር ተገናኝታችሁ ነበር? ብቻ አሁን ደርሶ የቀስቴ ተቆርቋሪ እየሆንሽ ባልሆነ። ጸጋ ምጠይቅሽን ብቻ መልሽልኝ። ምን ነበር የጠየቅሽኝ? ቀስቴን አግኝተሽ ነበር ወይ? አዎ አግኝቼው ነበር። ከዛስ? ከዛማ እንዴት እንደዚህ ታደርጊያለሽ ብሎ ፈክሮብኝ ጥሎኝ ሄደ። ወዴት? እኔ ምን አውቃለሁ። ቆይ አንቺ ልጅ ዛሬ ግን በጤናሽ? አዎ በጤናዬ ነው። ቤዝዬ የኔ ቆንጆ እንዴት ነሽ? ምን? ሄሉ ከቤዛ ጋር ሆናችሁ ላውድ ላይ አድርገሽ እንደምታወሪኝ እርግጠኛ ስለሆንኩ ነው ቤዛን ሰላም ያልኳት። ይሁንሽ። እንከፍ ነሽ። እሺ እንከፍ ባይ። የታባሽ ገና እያንዳንድሽን ጨርቅሽን አስጥዬ ነው ማሳብድሽ። ሄሉ አሁን የዚች ልጅ መሰሪነት አሁን ገባሽ? በእርግጠኝነት ስለ ቀስቴ የምታውቀው ነገር አለ። በደንብ ታውቃለች እንጂ እንዴት አታውቅም? እሺ ምን ላድርግ? አላውቅም በእናትሽ። ነይ ነይ ነው የምልሽ። ለምንድን ነው የምትቀሪው? አክስቴ እሺ ይሄ ነገር ይቅርብን በቃ። ለምንድን ነው የሚቀርብን እንዴ? ትሰሚያለሽ? ታዘ የተባለው ሰው እኮ አንቺን ያደራ ልጄን አግቶ የነበረ ወንበዴ እኮ ነው። ዝም ምለው ይመስልሻል እንዴ? አክስቴ እንደሱ እኮ አይደለም። እና ታዲያ ምንድን ነው? አክስቴ አንቺ እኮ ያልገባሽ ነገር አለ። እስኪ ቆይ ንገሪ እንዴ። ከልጁ ጋር ምን አይነት ግንኙነት ቢኖርሽ ነው እንዲከሰስ የማትፈልጊው? ኧረ አክስቴ እኔ ምንም የለኝም። ትሰሚያለሽ ቢጥቆ፣ ሁኔታሽን ሳየው ምንም ደስ አላለኝም። አሁን እንሂድና ለፖሊሶቹ እንዳገተሽ እንዳቆየሽ ትነግራቸዋለሽ። ይገባሻል? ምን አለ አክስቴ ልትረጂኝ ብትሞክሪ። እኔ ምንም አልረዳሽ። ስሚ ያኔ ያነባሁትን እንባ ማቀው እኔ ነኝ። ደግሞ ተረጂኝ ትላለች እንዴ? ምንድነው ችግርሽ? ንገሪ። ወንበዴው ከተያዘ ምንድነው የምትፈልጊው? አክስቴ ግን እኮ ልጁ ያገተኝ በስተት ነው። በዛ ላይ ደግሞ አላየሁትም። አረ በስተት ነው። በባለፈው በስተት ነው ስትይ አምኜሽ ነበር። አሁን ግን ከሱ ጋር ተመሳጥረሽ የሰራሽው ውሸት እንደሆነ በደንብ አውቄያለሁ። ቆይ ማን ነው ደግሞ እንደሱ ያለሽ? ትናንትና የደወለችልኝ ልጅ ነግራኛለች። እንግዲህ ማዘር ወንጀለኛን በመጠቆም የሚቻለኝን አድርጌያለሁ። አረ ተባረኪ እናቴ። ነገ ጠዋት ይኸውልሽ ጆሮዋን አንጠልጥዬ ይዤ ሂጄ ነው ፖሊስ ጣቢያ መከሰው። ግን እዚህ ጋር አንድ ነገር ያሰጋኛል። ምንድነው የምትሰጊው? ሀና ልጁን በጣም ትፈራዋለች። በዛ ላይ ያን ያገታት ጊዜ ያስጠናትን ውሸት ለፖሊሶች የምትናገር ከሆነ ልፋታችን ከንቱ ነው የሚሆነው። ይሄ አላየሁትን ፊቱን በማስክ ሸፍኖት ነበር የምትለውን ነው? እሱን ለማለት ነው። እሱ እኮ ውሸቷን እንደነበር እኮ ያኔ ሁሉንም ተረድቻለሁ። ግን እሷን ስላገኘው በቃ ያ ነገር ይበልጣል ብዬ ተረድቼ ነው የተውኳት። ግን ያኔ ለፖሊሶች አመልክታችሁ ነበር እንዴ? ያኔማ በሚገባ ይጄ ፖሊስ ጣቢያ አመልክቼ ነበራ። እንደዛማ ከሆነ በጣም ጥሩ ነው። ስለዚህ በቃ ሳይውል ሳያድር መክሰስ አለባችሁ። አታስቢ የኔ ልጅ። ግን አንቺ ላረግሽልኝ ነገር ሁሉ በጣም ነው ማመሰግነው የኔ ቆንጆ። ምን ላድርግ ብለው ነው ማዘር? እንደዚህ ችላ እየተባለ እኮ ነው በየቦታው ወንጀል የበዛው። ቢያንስ እኔ እንኳን የሚቻለኝን ላድርግ ብዬ እኮ ነው። ጎሽ ደግ አደረግሽ። እቺ መርዝ የሆነች ልጅ ግን ምንድን ነው ያደረገችው? አሁን ሰው መኮንኑን ተይና ነይ እንሂድ ነው የምልሽ። እንዴ አንቺ አሰሚም እንዴ? መቼ ነው የሚገባሽ? ንገሪኝ እስቲ። ወይዬ አቤት አቤት። እየሰማሁሽ ነው። ሄሎ ቤዚ። አኒታ እንዴት ነሽ? ችግር ተፈጥሯል። ቹቻ ምን ሆነች? ቹቻ አይደለችም፣ ቀስቴ ነው። ቀስቴ ምን ሆነ? እኔም በማገት ወንጀል ተጠርጥሮ በፖሊሶች ተይዟል። ወይኔ ጉዴ! የምርሽን ነው? አዎ ቤዛ የምሬን ነው። ቆይ ይሄ እንዴት ሊሆን ቻለ? ይኸውልሽ ጸጋ ናት ለፖሊሶች ደውላ ያስያዘችው። በዛ ላይ ደግሞ የአክስቴን ስልክ የት እንዳመጣች አላውቅም። ለአክስቴ ደውላ ነግራት አሁኑን ሄደን ክስ ካልመሰረትን እያለች ነው አክስቴ። ቆይ ይቺ ልጅ ምን አይነት ከይሲ ናት በእናትሽ? እንዴት ነው ቆይ ነገሮችን እያመሰቃቀለች ያለችው? ልጅቷ ግን ምንም ጤነኛ እየመሰለችኝ አይደለም። ልክ ነሽ፣ የሆነ ነገሯማ ተዛብቷል። ይኸውልሽ ቤዚ አሁን ግን የግድ መምጣት ይኖርባቸዋል። የት ነው የምንመጣው?
አክስቴ ፖሊስ ጣቢያ ዘንድ ሳገባ ፊት አንቺና ጓደኛችሁ መታችሁ ልታገኙኝ ይገባል። እሺ ቆይ ከዛስ? ከዛማ ተሰብስበን አክስቴ እግር ላይ ወድቀንም ቢሆን ክሱን እንድትሆን እናደርጋለን። ካልሆነ ግን ቀስቴ ትልቅ ችግር ውስጥ ነው የሚገባው። አረ ችግር የለውም እንመጣለን። እሺ ቆየት ፖሊስ ጣቢያ ነው? ይኸውልሽ ቤዚ እኛ ሰፈር ያለው ፖሊስ ጣቢያ ነው። በእናትሽ ፍጠኑ እሺ። እሺ ሀኒታ መጣ። ጸጋ ግን ምን አይነት ክፉ ነች። አንቺ አትመጭም እንዴ? ቆሜ እኮ ነው እየጠበቅኩሽ ያለው። ቻው በቃ ቻው። ምንድነው የምታወሪው? መጣሁ እኮ አክስቴ። አሁንስ እዚህች ልጅ ነገር በጣም ነው እየሰለቸኝ ያለው። ሄሎ ስቱም ይዚዳ ነው። ሄሎ አንተ ምን ነው ተጨብጣ ቀረኩ። ነቃበል ነቃበል። ወድጄ መስሏችሁ ነው? ከሞት ጋር ፊት ለፊት ተጋፍጬ የመጣው ሰው ነው። እኔ ግን ግርም የሚለኝ ነገር ቆይ ልጅቷን ምንድነው በዚህ ልክ አውሬ ያደረጋት? አንተ ልጅቷ ብላ ታሳነሳት፣ ሴትዮዋ በላት። እንደውም ከዚህ በኋላ ስሟን ቀይሬዋለሁ። ማን ብለ? አስናቀች ብያት። አንተ አስናቀች ሙድ አለው። አንተ የስም አባት ብትሆን ይሻል ነበር። ለምን እንደዛ ብዬ እንዳወጣውላት አጠይቀኝም? አያልቅበት። እስኪ ተቀደድ እንስማ። አንተ ልጅ ተወኝ፣ አትሳፈጤን ተወኝ ብያለሁ። እሺ እኔ ደግሞ ምን አደረኩ? ይኸውልህ እኔ ሆዴ ባሴን ሰው ነኝ። ዝም ብለህ አፍ ላይ የመጣልን ነገር አታውራ። ተወኝ እሺ። እሺ በቃ ፍታ። እንዴ ምን ይሄ ነው? አጓጓህን እኮ ተናገራ። ያ የጥንቱ ድራማ ሰው ለሰውን ታውቀዋል? አስታወስኩት። እና ምን ሆነ? ውይ እሱን እንኳን እኛ ቤት ቴሌቪዥን ስለሌለ አላየሁትም። እንኳንም አላየሁ፣ እሰይም አላየሁ። ለምን የኔ ያለማየት ላንተ ምን ይጠቅማል? ቢያንስ ወሬ የሚሻማኝ ሰው ሳይኖር ብቻዬን አወራለሁ። እሺ እሺ ይሁንልህ። እስኪ ቀጥል። እንደውም ሚኪ እሱ ላይ ያለው ግብዳው አደገኛው ሰው አስናቀ ስሙ። ልክ ነሽ። በቃ ልክ እሷንም ሳያት አስናቀን የመሰለች በቃ ሴቷ አስናቀች ብያታለሁ። አስናቀች የሌለ ሙድ አለው። ግን እኔ ግራ የገባኝ ነገር ለምንድን ነው የሀናን አክስት ስልክ የፈለገችው ነው? ምን የሀናን አክስት ስልክ ነው ያልከው? ምን ሀና የኔን እህት ብቻ ባልሆነ እንዴ አንተ መቼ ነው ሀናን ያወቃት? ደግሞ ከምን የሆነው እህትና ወንድም የሆናችሁት? ውይ አልነገርኳችሁም ለካ። ባለፈው እኮ ፒያሪ ላገኛት እጂ ተዋውቂያቸዋለሁ። ብሩክን ሙላ ተዋውቂዋለሁ። እንደውም ከዚህ በኋላ ቤተሰባቸው ነኝ። እሺ አየሚኪ አንተ ቤት ታላዝናለህ፣ እኔ በአስናቀች ታግቼ፣ ቦቸራ ደግሞ ፒያራችንን በግላጭ ያጫውታታል። አንተ ልጅ ግን መቼ ነው ጭንቅላትን መጠቀም የምትጀምረው? በቃ ተው፣ አትፍጠን። መፍጠን ያስገድላል። ምን እሱ ብቻ ሶሲንም እኮ ተዋውቂያታለሁ። አሪው ሹር ምንድን ነው ያለው? ሂድና ሽሮ ብላን ያለ ደነዝ ሰርታል እንዴ ቤት? ወይኔ እሺ ሌላ የምታውቀው ሰው አለ? ለጊዜው እነዚህም ብቻ ነው፣ ግን ቀስ 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 እያልኩ ቀሪው የጀማችሁን አባላት ተዋውቃለሁ። ቆይ ግን አንተ አስናቀሽ ለምንድን ነው የሀናን ያክስት ስልክ የፈለገችው? ጎመን ልቀነጥስ አረቦች ይፍታኝ። አሁን ገና ጭንቅላቱን መጠቀም ጀመረ። አዎ ለምንድን ነው ግን የፈለገችው? አላቅም፣ ግን የእሳቸውን ስልክ አላመጣ ብላ ከሰጧት በኋላ ነው የለቀቀች። አንተ ተንከሲ ሲሆን ክል ስልኩን ደግሞ ከየት አምጥተህ ሰጣት? ቢቸግረኝ ፒያራችን ጋር ደውዬ ተቀበልኩኛ። አንተ ይሄ ነገር ምንም እያማረኝ አይደለም። የሀና አክስት ስልክ ምን ያደርግላታል? እሱ የኔም ጥያቄ ነው። ቀስቴ ሀናን እንዳገታ ታወቀች። ከዛ ደግሞ ካንተ ያክስቷን ስልክ ተቀበለች። እኔ ነገር ምንም እየጣመኝ አይደለም። አንተ የሆነ ሴራም አለ። በዛ ላይ ደግሞ የቀስቴ ስልክ አይሰራም እንዴ? እኔ ደግሞ እኮ ለቀስቴ ፎንቃ ስለ ፒያሪ ላውራት ብደውል የሷም ስልክ አይሰራም። ኧረ ላሽ፣ ኧረ እናንተ ይሄ ነገር በጣም የተወሳሰበ ነው። በቃ ለሀና አልደውላትና ነገሩን ላረጋግጥ። ሄሎ አይ እናንተ የምር ልታገኙኝ ስለመጣችሁ በጣም ነው ደስ ያለኝ። አይደል? እኛም በጣም ነው ደስ ያለን። አይደለ እንዴ ዳንታ? ዳንታ ምን ነው ዝም አልክ? አይ የሆነ ነገር እያሰብኩ ስለሆነ። ምን እያሰብክ ነው? ብቻ ስለ ሄለን እንዳይሆን። አይ ስለ ሄለን አይደለም፣ ስለ ቹቻ ነው። ስለ ቹቻ ደግሞ ምንድን ነው የምታስበው? ቹቻ እኮ ጠፋች። አንተ ደግሞ ምንድን ነው የምትለው? ዳንታ ተወኝ ብያለሁ፣ ተወኝ። ዳንታ ይልቅ ስለ ቹቻ ለምን እንደተጨነቅክ ንገረኝ። ጸጋ በናትሽ በቹቻ በቤዛና ሄለን ላይ የምታደርገው ተንኮሉን ተይው። የምን ተንኮል? በእነሱ ላይ የምሰራው ተንኮሉን አውቃለሁ፣ ግን በቃሽ ተይው። ዳንታ እኔ በማንም ላይ ተንኮል አልሰራው። እንደውም ልንገርሽ። ምንድን ነው? ቹቻ የጠፋችው ባንቺ ምክንያቱም። አንተ ያማሃል እንዴ? ምንድን ነው የምትቀባጥረው? እሺ
ስለ ቹቻ የምታውቂውን ነገር በሙሉ ንገሪኝ። እኔ ምንም አላውቅም። ቆይ ቹቻ ምን ሆና ነው? ግጥም አድርገሽ ታውቂያለሽ። ዳንታ ብንከባበር አይሻልም? ይሆንሽ ተንኮለኛ አሮጊት። ቆይ ያሟል እንዴ? እውነቱን ነው የሆንሽ አሮጊት። እነዚህ ጫጩቶች እነዚህ መገረፍ ፈልገው ከሆነ እኔ በቃቸዋለሁ። ለነዚህማ ሰው አላባክንም። እናንተ ልጆች ምን አድርጌ ነው የምትሉኝ? ማዘር እንደው በእናቶት በፈጠሩት በቃ ይሄ ነገር ይቀር። ለምንድን ነው የሚቀረው? ያገታት እኮ ልጄን ነው አይደለም? ኧረ አክስቴ ስለተሳሳተ ነው እንጂ እኮ እንደዛ አያደርግም። አንቺ ልጅ መልስ አትስጪኝ ብዬሻለሁ። የተሳሳተ እንደሆነስ እንዴ? አንቺም ባያግትም እኮ ሌላ ሰው አግቶ ነበር ማለት ነው። ይሄ እንዴት አይገባችሁም? ይሄ ወንጀል አይደለም እንዴ? ማዘር እሱ እኮ ሳይገባን ቀርቶ አይደለም፣ ግን ደግሞ ልጁ እንደሚያስቡት አይነት መጥፎ ሰው አይደለም። አረ እና ጨዋነቱን የሚገልጸው የኔን ልጅ በማገት ነው? አረ እንደሱ እንኳን ለማለት አይደለም። እና ምን ማለት ነው? ልጁን እኮ እናውቀዋለን። ደግሞ ይሄንን ድርጊት የፈጸመው በስተት ነው። አረ ጉድና ጅራት ወደ ኋላ ነው አሉ። ጭራሽ በዙሪያችሁ አጋች አለ ማለት ነው። ለመሆኑ እናንተ የማን ልጆች ናችሁ? ይሄን ነገርስ ቤተሰቦቻችሁ ያውቃሉ እንዴ? አረ አክስቴ እንዴ ምንድነው የምትዩ? አንቺ ልጅ ዛሬ ተይኝ ብዬሻለሁ። ኋላ ጉድ እንዳትሆኝ። ልጁን እኮ በአጋጣሚ ነው ያወቅነው። ከዛ ሀናን እንዳገታት ስንሰማ ስንቆጣው ተጸጽቷል። አረ እባክሽ ልጄን የሆነ ነገር አርጓት ቢሆን ኖሮ የሱ ጸጸት የልጄን ህይወት ይተካልኛል? እሱማ እኮ አይተካም። ስለዚህ ተውኝ ብያለሁ። በቃ ነይ እንድዳንች ለቀጂ ነይ እንድ እኮ ነው። አረ አክስቴ ምን አለ እሺ ብለሽኝ በተረጋጋ ስሜት ብናወራ። ትሰሚያለሽ ብትቆ እኔ መረጋጋት የምችለው ፖሊሶቹ ጋር ሂጄ ይሄን ልጅ ከስሼ ወይኔ ሳስወርደው ብቻ ነው። አረ ማዘር በፈጠሩት ልለምኑት እሺ በሉን። ትሰሚያለሽ የኔ ልጅ የኔ ስሜት የሚገባሽ ወልደሽ ስታዩ ብቻ ነው። ነይ እንድዳንች ነይ። ሄሉ ምን አይነት ነገር ውስጥ ነው የገባ ነው? በእናትሽ እኔ ምንም ሊገባኝ አልቻለም። ሄሉ ፕሊዝ በእናትሽ በቃ የሆነ ነገር እናድርግ። ምን ማድረግ እንችላለን? እነዚህ ደግሞ እነማን ናቸው? ወዴት ነው የሚመጡት? ሁለቱን አላውቃቸውም። አንደኛውን ግን አውቀዋለሁ። የትኛውን? ያ ቀዩን። እሱ ደግሞ ማን ነው? ምንቱ ማለት አቡሻ ይባላል። ወይዳ እሱን ደግሞ የምታውቂው? ታሪኩ ብዙ ነው። ሌላ ቀን እነግርሻለሁ። ሄሉ ሀናስ አክስቴው ቀስቲን ካልከሰሽ ብሎ ይዟት ሄዱ። በህፃን ኪርኩስ ሄለን ማለት እሷ ነች? አዎ እሷ ናት። አንተ እውነትም ደብሬ በፒያሪ ተፈርሻ ፊት እንዲህ ነው የምመስጠው? ምን ቦቸራ እባላለሁ። የአቡሻ ጓደኛ ነኝ። እንደውም በቃ ሁሉንም ነገር ነው ስላንቺ የሚነግረኝ። ባይገርምሽ እንደውም ባለፈው አሁን ገና ፈንጀ ረገጥክሽ። አንተ ያማል እንዴ? የኔ ነገር የማይሆን ነገር ወርቼ ቀባጠርኩ እንዴ? እሺ አንቺ ስምሽ ማን ነው? የኔ ደግሞ ምን ያደርግልሃል? ለወስደው ዲጂ ምንድነው እንተዋወቅ እንጂ ላግባሽ ያልኳት መሰላት እንዴ? አንተ ምን እሺ ነው የምትተረተረው? አንተ ሳንቀጥረው ጋዜጠኛ ሆነብን እኮ። በቃ ምን እሺ ነው ኳስ በመሬት በስድስት ተሰማኛለህ ሚኪ። አንተ ፒያረግ፣ አንተ ደግሞ ተፈርሾ ጋር መሄድ ትችላለህ። እሷን ባትጋሩኝሽ የኔ ናት አይደል እንዴ? ምርጧ ይደዛ እኔ አንተ ምርጥ ይላ አይደለሁም። እሺ አረ ምርጥ ይላ ምን እሺ ነው የምትንሳፈፈው? መሬት ላይ ሆነ የሺ ኮን ጋቢ ነው የሌለ ከባድ ሚዛለኝ እኮ። በቃ አረጋጋው። ቆይ ሲጀመር እናንተ እነማን ናችሁ? እኔ ቦቸራ እባላለሁ። እሱ ደግሞ ሚኪ ይባላል። እሱ ደግሞ አቡሻ። ህይወት ያገናኘን ወንድማማቾች ነን። ከቀስቴ ጋር ደግሞ ሸቤ ነው የምንተዋወቀው። የሸቤ ጓደኞቹ ነን። ምን ሸቤ ስትል? የቀስቴ እስር ቤት ጓደኞች ነን ለማለት ነው። ቆይ የምርህን ነው? ልሙትልሽ ግን ስምሽ ማን ነው? እሱን ዝም በሉትና ሀናና ክስቷ ማል ምን ተፈጥሮ ነው? ምን ባክ በእናት ቀስቴ እንድከሰው እየጎተቱ ነው የወሰዷት። የምርሽ ነው? አዎ የምሪኝ ነው። ይሄማ በፍጹም አይሆንም። ቀስቴ የሚታሰረው እኔ ሞቼ ነው ቆሜ። ኑ እንሂድ። ወዴት? ሄደን አንቺ እንዳከስ እናስቁማታ። በቃ አክስቷ የሚሰሙ ጉድ አይደሉ። ኖ ኖ ኖ ኖ በቃ አንተ ልጅ አትፍጠን፣ አትንቀጭቀጭ። አቡሻ ምን ታስባለህ? ግን አሪፍ ሀሳብ ይመስላል። ለምናችሁ በቃ ሄደን ፊክስ ማድረግ ነው ጉዳዩ። ወዴት ጋር ነው ይሄዱትማ? በዚህ ነው። በዚህ ጋር ከሆነ ነው በቃ። አንተ ያማል እንዴ? በዚህ በስድስት እንታጠፋለን። ጠብቁና ታዲያ ደግሞ እናንተ ከቀስቴ ጋር ክፉ ደግ ያሳለፍን ወንድሞቹ ነን። አሃ ቀስቴ ማለት ቢትቆን ያገታት ወንበዴ ነው ማለት ነው።
አረ ቀስቴ በግ እኮ የእግዚአብሔር በግ በይው እኮ ቀስቴ ገታሙድ ምናምን ወፍ። አረ ወፍ ይብላ። ምን ወፍ ይላል? ወፍ ምንድን ነው አንቺ? አይ አክስቴ ያረዳ ቋንቋ እኮ ማውራቱ ነው። አራዳ ይብላሽ። እነዚህ ወንበዴዎች ጋር እየዋልሽ አይደል እንዴ? ምን አይቀረሽው? አንተ ምን ነው አየር ላይ አረብ ሳትከረበታል እንዴ? ኢትዮሳት ተመለስ። ምን መሰሎት ማዘር፣ እኛ የቀስቴ ወንድሞች ነን። እዚህ ድረስ ደግሞ የመጣ ነው ሀና ቀስቴ እንዳክሰው ልለምኖት ነው። አረ ወንድማችሁ ነው አይደል? አዎ ልተው አይደል? እንዳታስቡት። ይኸውልህ እነሱ እሱን አይደለም እናንተን ጭምርት ነው ማስቀፈድዳችሁ። አረ አክስቴ ምን አለሽ ብትያቸው? አንቺ ተይኝ ብዬሻለሁ ዛሬ። ይሄን ድርጊት አድርጎ እንዴት ነው ዝም ምለው? እኔ ዝም አልለውም፣ አልለቀውም። ምን መሰሉት ማዘርዬ፣ ልጁ ማለቴ ከቀስቴ ጋር አንድ ላይ ከእስር ቤት አሁን ነው በቅርቡ ወጣን። አስተካክላለሁ ብሎ ጭራሽ ቆላለፍ። አንተም ብሎ ደግሞ ተናጋሪ። አንተ ምን ነው አረፍታ እንዴ? ስልክ ጭማሪ የተያዘበት መሰለ እንዴ? ቀስቴ እኮ ነው ወንድማችን እኮ ነው እስር ቤት ያለው። አሃ አንተም ተባባሪ ነበርክ ማለት ነው። ኧረ አስተካክላለሁ ብሎ አንተም ብሎ ተናጋሪ ደግሞ። ሁላችሁም ወንበዴ ናችሁ። እሱም ብቻ አይደለም እያንዳንዳችሁን ማብሬ አስቀፈድዳለሁ። አረ ድጋሚ እስር ቤት አይመጣም። አክስቴ ምን አለ ግን እሺ ብትያቸው? ዝም በይ አንቺ። እንዴት ነው እሺ የምለው እንዴ? ይሄ ድርጊት ተፈጽሞ ዝም እላለሁ እንዴ? አሁን መንገዴ ልቀቁልኝ። ልቀቁ። ምን ልታረጉኝ ነው? ምን ልታረጉ ነው? ምንድን ናችሁ ደግሞ እናንተ? እኔም ማየ ግን ኧረ ማየ በቃ እሺ በይ። እኔ እንደው እንዲህ ብዬ ሳይሽ ገጠር ያለችው እናት በቃ ሁሉ ነገር ተይውና ብለኝ ስልኝ እናንተ በእኔ ላይ እያሾፋችሁ ነው። በራሳችሁ ላይ ነው የምትቀልዱ። አንተን ብዬ ብሰማ ደስ ይለኝ ነበር፣ ግን ይኸውልህ ይሄ በቃ እንደ ቀልድ የሚታይን ጉዳይ አይደለም። እሺ አሁን ዞር በሉልኝ፣ ዞር በሉ ከመንገድ ያልኳችሁ እኮ። ሚኪ በቃ መማጸን ነው አስጀምረው። ዞር በሉ እኮ ነው የምላችሁ። በፈጠረት በሁሉ እኔን ለማገት ነው። አረ ያሳችሁኝ እኮ በቃ እኮ ሴጣን አሳስቶት ነው። ሴጣን ራሱ በግ ና ሲሉት ይመጣል። ከቤቱ ለውጡ ማይክ ምስኪን ልጅ እኮ ነው ማለት። አንተ ልቀቀኝ፣ ሂደህ እዛ። አረ ማዘር እኔ እንደው ዛሬ ቢካልሽ እንተባለ በቃ እሺ በያቸው። እሺ በሉ ምዬ በጥፊ እንዳለሽ ይሄ ጉዳይ ይሻላል። ልቀቀኝ። ቆማችኋል እንዴ? ኑ እንጂ የእናንተ አይበቃም? አይበቃም ነው። በራ ወደዛ ደግሞ አንቺ ምን ጉድ ናቸው ግን እነዚህ? ቬሪ ጉድ ነና። ቬሪ ጉድ? አዎ ቬሪ ጉድ ስላልኩ ነው ቬሪ ጉድ እንዴ? ቬሪ ጉድ አላችሁ? እኔ ሳኩ መስሏችሁ? አሁን ስቄ መስሏችሁ? አልሳኩም። ስማ ይሄ እኮ ቀላል ነገር አይደለም፣ ከባድ ወንጀል ነው። አይሳቅበትም። ዞር በላው። እሺ እናቴ ወዴት ነው? ፖሊስ ጣቢያ ነው አሜድ። ይቅር ይበሉ። ከተችኝ የሳቁ ደጌ ዋው አሁን እንዴ ዞር በሉ እኮ ነው የምልህ። አረ ማዘርዬ አረ ዞር በሉልኝ። ምንድን ነው እንዴ? አልሳኩም። አሁን የሳኩ መስሎ እኔ ስማ እኔ የሳኩ መስሏችሁ ነው እንጂ እኔ እኮ እየሳኩ አይደለም። ግን አሁን ነገሩን ዝም ብዬ በቀላል የምትሆን እንዳይመስላችሁ። እያንዳንዷን ነገር ልቅም አድርጋችሁ ትነግሩኛል። ኧረ ችግር የለውም። በዝርዝር በባንክ በፈለጉት በድርድርና እቺ ሞላላ ደግሞ መጣ እንዴ አልፋኩ እንደዛ በልሽ። አሁን እንሂድና ለስላሳ እያንዳንዳችሁ ጋብዤ ታሪኳን አንድ ባንድ ትነግሩኛል። እኔ ሚሪንዳ ነው የምወደው። ሚሪንዳ ምንድን ነው? ሚሪንዳ አዎ ይሻላል። ኮካቢ ለዚህ ጥቁር እኔ እናቴ ናት መስላ። እኔ እንደውም ከገጠር ስመጣ ጤፉን፣ ቅቤውን፣ አይቡን፣ ወተቱን ሁሉ ነገር ነው። አረ እኔ ሸከመዋለሁ። አዎ ወይ እስቲ ግቦ መሆኑ ነው። አልፈልግም። ቅቤው ይቅርብኝ፣ አይቡ ይቅርብኝ። ይጥቆናት አረ ስለ መድኃኒዓለም ዝም በሉ። ስለ ሴት እኮ ነው የማወራው። ደግሞ አሳውቁ። ትችላለች ማሚ፣ ትችላለች ማሚ፣ ትችላለች። ጀግና ናት ማሚ፣ ጀግና ናት፣ ጀግና ናት ማሚ፣ ጀግና ናት፣ ጀግና ናት ማሚ፣ ጀግና ናት፣ ጀግና ናት ማሚ፣ ጀግና ናት።
አንተ ዳንታ ምንድን ነው? ቆይ ለምንድን ነው ቅድም ጸጋን አሮጊት ብለህ ሰደብካት? ምን ነው ቅር አለ? ለምን ቅር ይለኛል? አይ ድንገት ፍቅር ይዞ ከሆነ ብዬ ነው። አንተ ዘልዘልዘለው ተው ብያለሁ ተው። አንተ ልጅ ቆይ እንደዛ ትለኝ አላልኩም እንዴ? ግን ዘሊ ጸጋ የሆነ ተንኮል ሰርታለች። እሱማ የሆነ ነገር ሰጥታለች። ቆይ እስቲ ግን ለቤዛ ልደውልላት። ግን ደውል እኔ ነው የማወራው። ለምን አንተ ስትል ሰዓቱን ታቃጥለዋለህ። ሀና አንድ እድል ልስጥሽ፣ ደግመሽ አስቢበት። ኢንስፔክተር ቆይ እኔ ምን እድል ነው የፈለግከው? ቀስቴን የት ነው የምታውቂው? ያው ቀስቴን የማውቀው በጓደኛዬ ምክንያት ነው። ቀስቴ እሷ ፍቅረኛ ነው፣ ቹቻ ትባላለች። በእሷ ምክንያት ነው የማውቀው። እሺ ይሁን። ከዚህ በፊት ከቤት ወጥተሽ ጠፍተሽ ቤተሰቦችሽ በዕለታዊ መዝገብ ላይ አስመዝግበው ነበር እና ስለዚህ ጉዳይ የምታውቂው ነገር አለ? በሰዓቱ ከአክስቴ ጋር ተጣልቼ ከቤት ወጥቼ ጓደኛዬ ጋር ነበር ያደርኩት። ያው አክስቴ በሰዓቱ ተጨንቃ መታስመዝግባ ነበር። ጥሩ። ማን የምትባል ጓደኛሽ ጋር ነው አብረሽ ያደርሽው? ቹቻ ጋር። ቹቻ? እርግጠኛ ነሽ? አዎ እርግጠኛ ነኝ። ይኸውልሽ ሀና አንድ ነገር አስተውይ። ምንድን ነው እሱ? እኛ እያደረግን ያለነው ነገር ህብረተሰቡን ከወንጀል መከላከል ነው። እሱን አውቃለሁ። እናም ይህንን ወንጀል ሰርቶ ልጁን እየሸሸግሽው ከሆነ ትልቅ ስህተት እየሰራሽ ነው። አረ ኢንስፔክተር እኔ ምንም አልደበቅኩለትም። ፈርተሻል እንዴ? ማንን ነው የምፈራው? ቀስቴን ነዋ። እንዴ ለምንድን ነው የምፈራው? ምናልባት እውነቱን ተናግሬ ባሳስረው ሲለቀቅ ወጥቶ ያጠቃኛል ብለሽ አስበሽ ፈርተሽ ነው? አረ እኔ በፍጹም አልፈራውም። ሀና እስቲ ቀና በይ። እርግጠኛ ነሽ? በሚገባ። እሺ አንድ የመጨረሻ ጥያቄ። አረ ኢንስፔክተር በጣም እያስጨነቀኝ ነው። ይህንን ነገር የምናደርገው ለጋራ ደህንነታችን ሲባል ነው። እሺ የመጨረሻው ጥያቄ ምንድን ነው? ምን መሰለሽ፣ ሄሉዬ በእናትሽ የሚሆንላቸው ግን ይመስልሻል? ወይኔ ባረገላቸው በሆነ እዚህ ቆመን ከምንጨናነቅ አብረናቸው ብንሄድ ይሻልን ነበር። የት? ፖሊስ ጣቢያ ነው። እኔ ፖሊስ ጣቢያ የሚባል ነገር በጣም ነው የምጠላው። ምን ነው የሰራሽው ወንጀል ምናምን ቢጤ ያለ እንዴ? በዚህ ምን ለማለት ፈለገሽ ነው እንዴ ሄሉዬ? ቆይ የማይሆን ነገር ተናገርኩ? በጣም ነው። ቆይ እንዴት እኔን እያወቅሽኝ እንዴት እንደዚህ አይነት ነገር ትናገሪኛለሽ? አይ ያው እኔማ ከአህያ ጋር የዋለሽ ጊደር ተምራ መጣች እንደውም ፈርቼ ነው። ቤዚ ታይ በቃ እንደዚህ እያልሽ ሞራሊን አትግዳዩ። ወይኔ ጉዴ ፈላ። ሄሉ ምንድን ነው? ቀስቴ ተፈታ እያየሽ ነው? ወይኔ ጉዴ ፈላ። እንዴት የማንም ወስ የመጨረሻ ነው። አንተ ወስ ትላለህ እንዴ? ሰማለህ? ቀስቲ ሳናሰው ግንብ ላይ ነው የተጋጨነው። እሺ እንዴት አንተ ጸጋ እንደምናስበው ቀላል ሰው አይደለችም። ቆይ ደግሞ ምን ተፈጥሮ ነው እንዴ? ምን ያልተፈጠረ ነገር አለ? ልጁን ባለፈው ይዛ ወፌ ላላስታስ ብለው አይደል እንደ ከረመችው? ምን እኮ ጸጋ? አዎ ጸጋ። ይኸውላችሁ እናንተ ሁላችሁም ተረጋጉ። ካልተረጋጋ ማሰባችንም ጭንቅላትን ተጠቀምበታል። ሚኪ ምንም መረጋጋት የሚባል ነገር የለም። እሺ የለም በቃ እንግዲህ ፈላ ቀስቴ እንግዲህ ፈላ እንኳን ተፈታ። ፈጣሪ ሆይ ተመስገን። አመሰግናለሁ። ምንም አይደል። ቀስቴ ቆይ ግን ሀኒቹስ? ኢንስፔክተሩ እየተጠራጠረ ስለነበር አብሮ መቴቱን አልፈለግነው። ለምንድን ነው የተጠራጠራት? የደበቀችው ነገር እንዳለ ጠርጥሯል። እናም ለብቻዋ እንድትሄድ አደረኳት። ጎሽ በቃ እንደዛ ከሆነ እንኳን ጥሩ አድርገሃል። ቤዛ አበቃ። እስቲ ፎንቄ ጨክና ቢሆን አይደል ያልመጣችው? ቹቻ ማለት ነው? አዎ ቹቻ። ቹቻማ እኮ ቤዛ ፎንቄ ምን ሆነች? ምን መሰለ ቀስቴ፣ ቤዛ በእናትሽ ንገሪኝ፣ አታስጨንቂኝ። ፎንቄ ምን ሆነች? ቹቻ ጠፍታለች። ምን ጠፍታለች ነው ያልሽው? አዎ ቀስቴ፣ ትናንትና ከሀና ጋር ከተለያያችሁ በኋላ ደውላልኝ ወደ ቤት ሄጄ ነበር። እሺ ከዛ አረ እናንተ ህፃና ቂርቆስ እኔ ነገር እያማረኝ አይደለም።
በዛ ቀጥይ ምን ሆነ? እየሰማሁሽ ነው። ከዛ እዛ ስደርስ ቹቻ ደብዳቤ ያስቀምጣልኝ እንደሄደች ነገሩኝና ደብዳቤውን አነበብኩት። እና ምን ጽፋ ነው ሄደችው? በጣም እንደተከፋችና ማንንም ማናገር እንደማትፈልግ ማናችንንም ማየት እንደማትፈልግ ጽፋ ከዚህ በኋላ አልመለስም ብላ ክፍለ ሀገር እንደሄደች ነው የሚለው ደብዳቤ። ቤዛ የምርሽን ነው? አዎ የምሬን ነው ቀስቴ። ኧረ ላሽ ቆይ ነገር ወዴት እየሄደ ነው? የት ነው ሄደችው? አቡሻ የት እንደሄደች ምንም የምናውቀው ነገር የለም። ይህም ማልክ አይደለም። የትም ሄደች የት? በቃ ሄደን መፈለግ አለብን። ቦቸራ ችግሩ እኮ የት እንደሄደች አለማወቃችን ነው። ወይኔ ቀስቴ፣ ለዚህ ሁሉ ነገር መፈጠር ዋነኛ ምክንያቱ እኔ ነኝ አይደል? አይደለም አንተ ብቻ አይደለም። እስኪ ንገሪኝ፣ ሌላ ምን ሊሆን ይችላል? ምክንያቱ እኔም ጭምር ነኝ። ቢያንስ ቹቻ ያ ሁሉ የህይወት ጫና እንዳለባት እያወቅኩ እንደዛ ልሆንባት አይገባም ነበር። ቢያንስ ላዳምጣት ይገባኝ ነበር። እንደውም ፈረሰኛውን እቺ ነው መቼም አለቃት። ቀስቴ ወሪት ነው ጸጋ ልሰቅላት። ምን ኒኪ፣ ቀስቴ እኮ ሲናደድ የሚያደርገውን አያውቅም። ቁም እያልኩ እኮ ነው። ቁም ቦቼ፣ ከመንገዴ ዞር በልልኝ፣ በኋላ እጎዳለሁ። ከፈለክ ግደለኝ እንጂ ድጋሚ ወንጀል ስትሰራ ዝም ብያለሁ። ቆይ እናንተ የማትሆን እንዲጠፋችሁ እኮ ፎንቄ ነች። አንተ አይደብርም እንዴ? ለምንድን ነው ጭንቅላትን ማትጠቀም? ለምንድን ነው ማትረዳኝ? ገባችኋል? በቃ ይቀቁኝ፣ ታውኝ፣ በቃ ታውኝ፣ 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 በቃ ታውኝ። ለምን ማትረድ? ፎንቄ እኮ ነች። ቀስቴ በቃ ተረጋጋ። ማርያም በቃ ተረጋጋ። ቤዛ የፎንቄ ነገር እንደማይሆንልኝ ታውቂያለሽ አይደል? እሱንም አውቃለሁ፣ ግን እሺ እንደዚህ የሆንን የምናመጣው ነገር አለ? በእናትህ ቀስቴ በቃ አንዴ እኔን ስማኝ። በቃ ተረጋጋና የምናደርገውን ነገር እናስብ። ያራዳልሽ በቃ ሳይገባኝ ቀርቶ አይደለም እኮ እየጮክሽ ያለሁት። ምርጥ ለአንተ እንደዚህ ስለሆንክ ምንም የሚፈጠር ነገር የለም። ሕፃነ ቂርቆስን መከፈል ያለበት መስዋዕትነት ተከፍሎ ትገኛለች። አባቢ አንተ ተረጋጋ። አባቢ ምንድን ነው ግን? በቃ ተረጋጋ ቀስቴ። በእናትህ ሰው ሁሉ በአንተ ምክንያት እሺ እንደዚህ ሲሆን አናሳዝነህ? በቃ ለበስና ይልቅ እዛ ጋር ነው ቤዛ። ና ና ና ይልቅ በቃ ሁሉንም ተውና ተረጋጋ። ከዚህ የት ልትሄድ እንደምትችል አስበህ። ቆይ እኔ ምኑን ላስብ? እስቲ መርጢላ ዘመድ ምናምን የት እንዳላት ለማስታወስ ሞክር። ፎንቄ እኮ ምንም የረባ ዘመድ የላት። የረባ የሚለውን ነገር ትተህ ያላትን ዘመድ ለማስታወስ ሞክር። የሚጢጥ የአባቷ እህት ብቻ ነች። የሚጢጥ የአባቷ እህት ነው ያልከው? አዎ ቤዚ፣ የሚጢጥ ያክስት አለች እኮ። የት? ሐዋሳ